ጤና ይስጥልኝ። ይህ ሰበር ዜና ሚዲያ ነው። ሰላምታችን በያላችሁበት ይድረስ እያልን አርዕስተ ዜናዎቹን እናስቀድማለን። አብራችሁን ቆዩ። በቤኒሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ ውስጥ በምትገኘው ባጁ ቀበሌ በተፈጸመ አሰቃቂ ጥቃት ከ40 በላይ ንጹሃን ዜጎች መሞታቸው ተገልጿል። ዝርዝር አለ። እናት ፓርቲ አዲስ የሚያሳዝን መረጃ አውጥቷል። እናት ፓርቲ ያወጣው መረጃ ምንድነው? በጣም የሚያሳዝን መረጃ ነው። በዝርዝራችን ትሰሙታላችሁ። አለማይቶት የማያውቀው የሞት ቀጠሮ ወንድሙ በመኪና አደጋ እንደሞተ ሰምቶ ከሚማርበት ትምህርት ቤት ተነስቶ ወደ ክፍለ ሀገር ሲሄድ ምን ገጠመው? ወንድሙን ሊቀብር የወጣው ወንድምስ ምን ሆነ? የሚያሳዝን መረጃ ነው። አብራችሁን ስትቆዩ እናሰማችኋለን። በሳውዲ አረቢያ ዋና ከተማ ሪያድ 3 ኢትዮጵያውያን ሴት ነዋሪዎች በቁጥጥር ስር መዋላቸው ተገልጿል። ትሰሙታላችሁ። በሀገራችን በተከሰተው የማርበርግ ቫይረስ ወረርሽኝ ምክንያት የሟቾች ቁጥር መጨመሩ ተዘግቧል። እናሰማችኋለን። የቅድስት አርሴማ ቤተክርስቲያን በእሳት አደጋ ሙሉ በሙሉ መውደሙ ተገልጿል። በምን ምክንያት ነው? ዝርዝር አለ። ከሳውዲ አረቢያ ለመላው ማህበረሰብ ከባድ ማስጠንቀቂያ ወጥቷል። ማስጠንቀቂያው ምንድነው? የምትሰሙት ይሆናል። አንድ የመንግስት ሰራተኛ ተመዝኖና ስልጠና ወስዶ ከሚጠበቀው ዝቅተኛ ውጤት ካመጣ ከስራ እንደሚባረር ተገልጿል። ትሰሙታላችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ ታደርጉ ዘንድ እየጋበዝን ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። እንኳን ደስ አላችሁ! የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ አቅርበናል። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪት ፕሮፐርቲ ቀድመው ለሚመዘገቡ 20 ሰዎች ብቻ በተደረገው ቅናሽ ማለትም ባለ 2 መኝታ በ720 ሺህ ብር፣ ባለ 3 መኝታ በ1 ሚሊዮን ብር በ10% ቅድመ ክፍያ እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር አቅርበንሎታል። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አለያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባለ 20ዎቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0939 04 9839 ላይ ይደውሉ። 3 ኢትዮጵያውያን ሴቶች በቁጥጥር ስር መዋላቸው ተገለጸ። በሳውዲ አረቢያ ዋና ከተማ ሪያድ 3 ኢትዮጵያውያን ሴቶች የድንበር ደህንነት ደንቦችን በመጣስና ሐሺሽ አደንዛዥ ዕፅን በማስተዋወቅ ወንጀል ተጠርጥረው መታሰራቸው ተዘግቧል። ከዚህ በተጨማሪ ሐሺሽ የተባለውን አደንዛዥ ዕፅ በተለያዩ መንገዶች ሲያስተዋውቁ ወይም ሲያዘዋውሩ ተገኝተዋል ተብሏል። ሳውዲ አረቢያ በአደንዛዥ ዕፅና በሕገ ወጥ የድንበር እንቅስቃሴዎች ላይ ከፍተኛ የሆነ የሕግ ጥብቅነት ያላት ሀገር ስትሆን ጉዳዩ በሀገሪቱ የጸጥታ አካላት በቅርበት እየተጣራ ነው። በውጭ ሀገራት የምትኖሩ ኢትዮጵያውያን ወገኖቻችን በምትኖሩበት ሀገር ሕጎችና ደንቦችን በጥብቅ እንድትጠብቁና በተለይ ከአደንዛዥ ዕፅና ከሕገ ወጥ ድርጊቶች እንድትቆጠቡ ለማሳሰብ እንወዳለን። የቅድስት አርሴማ ቤተክርስቲያን በእሳት አደጋ ሙሉ በሙሉ መውደሙ ተገለጸ። በአዲስ አበባ ሀገረ ስብከት ስር በኮልፌ ቀራኒዮ ክፍለ ከተማ የሚገኘው የወይን ሰፈር ንሆተ ገነት ቅድስት አርሴማ ቤተክርስቲያን በሌሊት በደረሰበት ከባድ የእሳት አደጋ ምክንያት ሙሉ በሙሉ መውደሙ ተገልጿል። የእሳት መነሻው ከኤሌክትሪክ መስመር ብልሽት ጋር የተያያዘ እንደሆነ ተገለጸ ሲሆን ቤተክርስቲያኑ ሙሉ በሙሉ ሲወድም ከቅዱስ ታቦቱ በስተቀር ሌሎች ንዋያተ ቅድሳት የቤተክርስቲያን ንብረቶች በሙሉ በአደጋው መውደማቸው ተረጋግጧል። ቤተክርስቲያኑ የሚገኘው የወይራ ሰፈር ገነተ ሰማይ ቅድስት አርሴማና መንበረ ብርሃን ጨጌ አቡነ ዮሐንስ ቤተክርስቲያን በሚባለው ግቢ ውስጥ መሆኑን ይታወቃል። አንድ መንግስት ሰራተኛ ተመዝኖና ስልጠና ወስዶ ከሚጠበቀው ዝቅተኛ ውጤት ካመጣ ከስራ ይባረራል ሲሉ መኩሪ ኃይሌ ተናገሩ። በሲቪል ሰርቪስ ማሻሻያ መሰረት የሚያረፍድና ከስራ የሚቀር ሰራተኛ ከደሞዙ እንዲቆርጥ ይደረጋልም ተብሏል። የሲቪል ሰርቪስ ኮሚሽነር መኩሪ ኃይሌ ይህንን ያሉት አርብ ህዳር 12 ቀን 2018 ዓ.ም የ3 ወር የስራ ክንውን ሪፖርት ለህዝብ እንደራሴዎች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ
ኮሚቴ ባቀረቡበት ወቅት ነው። በዚህም የሲቪል ሰርቪስ ኮሚሽን ኮሚሽነር መኩሪያ ኃይሌ የሰራተኛ ምዘናን አስመልክቶ ማብራሪያ የሰጡ ሲሆን ሰራተኞችን ለመመዘን የሚያስችል 144,000 አካባቢ ጥያቄዎች መዘጋጀታቸውን ገልጸዋል። ሰራተኛው የሚመዘነው በሁለት ነገር መሆኑን ኮሚሽነር መኩሪያ ኃይሌ ገልጸው አንደኛው የባህሪ ምዘና ሲሆን ሁለተኛው ደግሞ የተማረው ትምህርት ያንን ስራ ያሰራዋል የሚለውን ለማረጋገጥ የሥራ ዘርፍ ምዘና ይመዘናል ብለዋል። በዚህ ተመዝኖ ከሚጠበቀው ዝቅተኛ ውጤት የሚያመጣ ከሆነ ስልጠና ይሰጣል ብለዋል። በተደጋጋሚ ስልጠና ወስዶ ማለፍ ያልቻለ ከስራ ይባረራል። እንዲሁም ይህንን ፈተና አልፈተንም ያለ የመንግስት ሰራተኛም ከስራ ይባረራል ብለዋል። ለዚህም ሁለቱም አካላት ማለትም መንግስትም ወጪ አውጥቶ ሰራተኛ መድቦ ስልጠና መስጠት አለበት፣ ሰራተኛውም ለተልእኮ ራሱን ማዘጋጀት አለበት ብለዋል። ይህ ምዘና ሰራተኛውን ለመቀነስ ሳይሆን ለተቋማት ተልእኮ ለማዘጋጀት ዓላማ ያለውና ክፍተትን ማዕከል ያደረገ ስልጠና በመስጠት ሰራተኞችን ለማብቃት እንደሆነ አብራርተዋል። የስልጠናው ፕሮግራም በሚኒስቴሮች ምክር ቤት ተወስኖ ስርዓተ ትምህርት ተዘጋጅቶለታል ብለዋል። 5 ተቋማት ማለትም አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ፣ ሲቪል ሰርቪስ ዩኒቨርሲቲ፣ ቴክኒክና ሙያ ኢንዱስትሪና የአፍሪካ ልህቀት አካዳሚ የባህሪ ብቃት መገንባት የሚያስችሉ 125 ሞጁሎችን በማዘጋጀት ለስልጠና ዝግጁ አድርገዋል በማለት አብራርተዋል። በሀገራችን በተከሰተው የማርበርግ ቫይረስ ወረርሽኝ ምክንያት የሟቾች ቁጥር መጨመሩ ተገለጸ። በዛሬው ዕለት የአንድ ሰው ህይወት ማለፉ ተገልጿል። የላቦራቶሪ ምርመራ 7 ሰዎች ተመርምረው አዲስ ቫይረስ የተገኘባቸው 2 ሰዎች ሲሆኑ ጠቅላላ በቫይረሱ የተያዙ ሰዎች 10 ደርሰው ጠቅላላ ህይወታቸው ያለፉ 5 ሰዎችና ሕክምና ላይ ያሉ 5 ሰዎች መሆናቸው ተገልጿል። የማርበርግ ቫይረስ እንደ ኢቦላ ሁሉ ከፍተኛ የሆነ የመግደል አቅም ያለው በመሆኑ ህብረተሰቡ ከፍተኛ ጥንቃቄ እንዲያደርግና የመከላከያ መመሪያዎችን እንዲከተል በጥብቅ እናሳስባለን። የድንበር ህግ ተላላፊዎችን ማጓጓዝ ከባድ ቅጣት እንደሚያስቀጣ ተገለጸ። የሳውዲ አረቢያ መንግስት ልዩ የፍተሻ ኃይል ለመንገድ ደህንነት ስፔሻል ፎርስ ፎር ሪያድ ሴኩሪቲ በአልባሃ ከተማ አንድ የሳውዲ ዜጋ በቁጥጥር ስር መዋሉን አስታወቀ። ዜጋው በህገ ወጥ መንገድ ድንበር አልፈው የመጡ 2 ኢትዮጵያውያን ሲያጓጉዝ ተይዟል። ይህ ክስተት በሳውዲ አረቢያ የድንበር ህጎችንና ደንቦችን መጣስ ምን ያህል ከባድ ቅጣት እንደሚያስቀጣ የሚያሳይ ትልቅ ማሳያ ነው። ተይዞ የተገኘው አንድ የሳውዲ ዜጋ ሲሆን 2 ኢትዮጵያውያን የድንበር ህግ ተላላፊዎችን ሲያጓጉዝ ነበር። የድንበር ህግ ተላላፊዎችን ማጓጓዝ ወይም መጠለል በሳውዲ አረቢያ ህግ ከባድ ወንጀል ነው። ቅጣቱ የሚከተሉትን ያካትታል ተብሏል። እስከ 15 ዓመት የሚደርስ እስራትና እስከ 1 ሚሊዮን የሳውዲ ሪያል የሚደርስ ቅጣት ነው። ማንም ሰው በህገ ወጥ መንገድ ወደ ሳውዲ አረቢያ ድንበር አልፈው የገቡ ሰዎችን መርዳት፣ በማጓጓዝ፣ በመጠለል ወይም በማናቸውም መልኩ ድጋፍ በመስጠት በድንበር ደህንነት ህጎች ላይ ከባድ ቅጣት እንዳይጣልበት መጠንቀቅ አለበት። እናት ፓርቲ ትላንት ህዳር 13 ቀን 2018 ዓ.ም ባወጣው መግለጫ በኦሮሚያ ክልል አርሲ ዞን ሸርካ ወረዳ ውስጥ በንጹሃን ዜጎች ላይ ሃይማኖትን የለየ ፍጅት መፈጸሙን አስታወቀ። ፓርቲው በጥቃቱ 3 ኦርቶዶክሳውያን እምነት ተከታዮች መገደላቸውንም ገልጿል። መግለጫው እንዳለው ጥቃቱ የተፈጸመው በሚታና ሄኔሳ ቀበሌ ሚታና ዮሐንስ አጥቢያ ነው። ከተገደሉ 3 ሰዎች በተጨማሪ አንድ ሰው በሞትና በህይወት መካከል እንደሚገኝና ሌሎች 3 ሰዎች ደግሞ ግተ መወሰዳቸውን ፓርቲው ዘርዝሯል። በተገደሉ ሰዎች ላይም ትናንት ህዳር 13 ቀን 2018 ዓ.ም በሚታና ዮሐንስ ቤተክርስቲያን ሥርዓተ ቀብር መፈጸሙን አክሏል። እናት ፓርቲ ድርጊቱን የተጠና ዘር ፍጅት ሲል በጽኑ አውግዟል። ይህ በሽፋን የሚፈጸም የክርስቲያኖች ጭፍጨፋ መሆኑን የገለጸው ፓርቲው መንግስት ቸል ብሎታል ሲል ወቀሳ አቅርቧል። ፓርቲው ህዝቡ በዝምታው መቀጠሉ እልቂቱን ማባባስ መሆኑን ተረድቶ ተባብሮ ራሳቸውን እንዲጠብቁ ሊያግዛቸው እንደሚገባ ጥሪ አቅርቧል። በቤኒሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ ውስጥ በምትገኘው ባኩጂ ቀበሌ ትላንት ዳር 13 ቀን 2018 ዓ.ም ከንጋቱ 11 ሰዓት ጀምሮ ከባድ ጥቃት እንደተከፈተና ውጊያ እየተካሄደ መሆኑን ዘሀበሻ አነጋግሬያቸዋለሁ ያላቸው ነዋሪዎች ገልጸዋል። ነዋሪዎቹ መንግስት ሸኔ ብሎ የሚፈርጀው የኦሮሞ ነጻነት ሰራዊት ኦነግ ታጣቂዎች ከተማዋን ባልታሰበ ሰዓት መቆጣጠራቸውን ገልጸው ሳናልቅ ድረሱልን ሲሉ አስቸኳይ የድረሱልን ጥሪ አቅርበዋል። ነዋሪዎቹ
እንደገለጹት ጥቃቱ የተፈጸመው ከንጋቱ 11 ሰዓት አካባቢ በአካባቢው አቆጣጠር ሲሆን ታጣቂዎቹ ከተማውን ከያዙ በኋላ ከባድ ውጊያ ተቀስቅሷል ብለዋል። በዚህ ጥቃት ከ40 በላይ ንጹሃን ዜጎች መገደላቸውን የገለጹት ነዋሪዎቹ በአንድ አሰቃቂ አጋጣሚ ከአንድ ቤተሰብ 4 አባላት የተገደሉበት ሁኔታ መከሰቱንም ተናግረዋል። የባጁኬ ቀበሌ ነዋሪዎች በአሁኑ ሰዓት በታጣቂዎች እንደተከበቡና ለከፍተኛ ስጋት መዳረጋቸውን ገልጸው የመንግስት የጸጥታ ኃይል በአስቸኳይ እንዲደርስላቸውም ተማጽነዋል። የመተከል ዞን በተለይም ቡለን ወረዳ ከዚህ ቀደም በተደጋጋሚ በታጣቂዎች ጥቃት ከፍተኛ የሰብአዊ ቀውስ ያስተናገደና በሺዎች የሚቆጠሩ ዜጎች የተፈናቀሉበት አካባቢ መሆኑ ይታወቃል። ምንም እንኳን የመንግስት የጸጥታ ኃይሎች ባደረጓቸው ተደጋጋሚ ዘመቻዎችና ሕግ የማስከበር ስራዎች አካባቢው አንጻራዊ መረጋጋት አሳይቶ እንደነበር ቢገለጽም የዛሬው ጥቃት ግን የጸጥታውን ስጋት እንደገና በከፍተኛ ሁኔታ ማገርሸቱን አመላካች ሆኗል። ነዋሪዎቹ በሰጡት አስተያየት በመንግስት ላይ ያላቸውን ከፍተኛ ቅሬታ አንስተዋል። መንግስት ሸኔን ለምን ማስቆም አቃተው ሲሉ የጠየቁት ነዋሪዎቹ ይሄው ቡድኑ ከዚህ ቀደም ባንክ ዘርፏል፣ የሀገር ሽማግሌዎችን ገድሏል፣ አሁንም ህዝቡን እየፈጀ ነው ሲሉ መንግስት ለምን ዘላቂ መፍትሄ ማምጣት እንዳልቻለ ጥያቄ አንስተዋል። ይህ ሪፖርት እስከ ተጠናቀረበት ሰዓት ድረስ በመንግስት የጸጥታ ኃይሎች በኩል እየተወሰደ ስላለው እርምጃም ሆነ በደረሰው ጉዳት መጠን ዙሪያ በክልሉ መንግስትም ሆነ ከፌዴራል መንግስት የተሰጠ ይፋዊ መግለጫ የለም። ታሪክ የማይረሳው እጅግ አሰቃቂ የቦንኬ ወንድማማቾች ሰቆቃ። በአንድ ቀን በተለያዩ የመኪና አደጋዎች ህይወታቸው ያለፉ የሁለት ወንድማማቾች መርዶ መላውን ማህበረሰብ በሐዘን ውስጥ ከቷል። ታላቅ ወንድም ይስሐቅ አብርሃም በአርባ ምንጭ ሃይላንድ ሙሉ ወንጌል አባልና አገልጋይ የነበረ ከአዲስ አበባ ወደ አርባ ምንጭ በሚያደርገው ጉዞ ላይ እያለ በድንገተኛ የመኪና አደጋ ህይወቱ አልፏል። ታናሽ ወንድሙ አቤኔዘር አብርሃም በዋቸሞ ዩኒቨርሲቲ የመጀመሪያ ዓመት የማህበራዊ ሳይንስ ተማሪ የነበረ ሲሆን የታላቅ ወንድሙን ይስሐቅን መርዶ እንደሰማ ቀብር ለመድረስ ከሆሳዕና ወደ ወላይታ ሶዶ ሲጓዝ ነበር። በትላንትናው ዕለት በማዕከላዊ ኢትዮጵያ ክልል በከምባታ ዞን በደረሰ ሌላ የመኪና አደጋ ህይወቱ አልፏል። ምንኛ ልብ የሚሰብር አጋጣሚ! ወንድማማቾቹ በአንድ ቀን በተመሳሳይ አደጋ ምክንያት መሞታቸው ህሊናን የሚያደማ ትርጉም ለማግኘት የሚያስቸግር ክስተት ሆኗል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዝናቸው አጫጭር መረጃዎችን ይመስሉ ነበር። ከሰዓታት በኋላ በሌላ መረጃ እስከምንገናኝ ድረስ ቸር እንቆዩ።